My whole body is numb. Then somebody pushed my back. Don't move. I said, what? Then later on, my body, I feel not numb anymore. I feel my ear, the blood. Oh, no. This ear have something problem. I still have a hole in my head. Ooh, oh, man. There's a hole in your head. Oh, he's got a hole in his head. What do you keep, like, spare change up there? What? I'm bowling with Jackie Chan. Oh, my God. Yes, 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 yes. And I fractured my skull. Yeah. ዓመቱ በ1986 ነበር። አርመን ኦፍ ጎድ የተሰኘው ፊልም በሚቀረጽበት ወቅት ጃኪ ቻን ለህይወቱ እጅግ አስጊ የሆነ አደጋ አጋጠመው። የራስ ቅሉ ተሰበረ፣ የውስጥ ደም መፍሰስ ጀመረ። ሐኪሞቹ ቢያንስ ለ3 ወራት ከአልጋ እንዳይነሳ ቢመክሩትም እርሱ ግን በሚገርም ሁኔታ በ7 ሳምንታት ውስጥ ወደ ቀረጻ ተመለሰ። የጃኪ ጀብድ ፊልም ላይ ብቻ ሊመስላችሁ ይችላል። ነገር ግን የጃኪ ቻን እውነተኛ የህይወት ታሪክ ከማንኛውም አድቬንቸር ፊልም በላይ አስገራሚ ነው። ደሙ ውስጥ የሰላይ ታሪክ ያለበት በልጅነቱ እንደ ማሰቂያ ካምፕ በሚቆጠር ትምህርት ቤት ውስጥ ወላጆቹ ጥለውት የሄዱት ያ ልጅ ዛሬ እንዴት ትልልቅ የሆሊውድ ኮከቦችን በልጦ የበላይ ሊሆን ቻለ? ይህ ሰው በሰውነቱ ያሉት አጥንቶቹ በሙሉ ማለት ይቻላል ተሰባብረዋል። ህልሙ ግን በፍጹም እንዲሰበር ያልፈቀደው የአንድ ድንቅ ሰው ታሪክ ነው። አዎ፣ ይህ የጃኪ ቻን እውነተኛ የህይወት ታሪክ ነው። ወደ ታሪካችን ከመግባታችን በፊት ግን አንድ ደስ የሚል ዜና አለኝ። የዲጄ ማሴ ቤተሰቦች 8000 በመድረሳችን ለእናንተ ለውድ ቤተሰቦች አንድ ሽልማት አዘጋጅቻለሁ። ከዚህ ታሪክ ቪዲዮ ውስጥ በመጨረሻ ላይ አንድ ጥያቄ እጠይቃችኋለሁ። ጥያቄውን በትክክል ለሚመልሱ 3 እድለኞች ዕጣ አውጥተን የ500 ብር ሽልማት እናበረክታለን። ስለዚህ እያንዳንዱን የታሪኩን ክፍል በጥሞና ተከታተሉ። የጃኪን አስገራሚ ታሪክ ለመረዳት መጀመሪያ አባቱን ማወቅ በጣም አስፈላጊ ነው። ስማቸው ሄንግ ዳውኒንግ ቢሆንም ዓለም ግን ቻርለስ ቻን ብላ ታውቃቸዋለች። ስሙንና ገጽታውን ስታዩት ተራ ሰው ሊመስላችሁ ይችላል። ነገር ግን በእውነተኛ ህይወቱ እርሱ አደገኛ ሰላይ ወይም ስፔይ ነበር። በ1940ዎቹ የቻይና የእርስ በርስ ጦርነት ወቅት ቻርለስ ለናሽናሊስት ፓርቲ ምስጢራዊና አደገኛ ተልእኮችን ያካሂድ ነበር። ነገር ግን በ1949 ኮሚኒስት ፓርቲ ጦርነቱን አሸንፎ ስልጣን ሲይዝ ቻርለስ ለተሸናፊው ወገን ይሰልል ስለነበረ ህይወቱ አደጋ ላይ ወደቀ። በዚህም ምክንያት ማንነቱ ደብቆና ስሙን ቀይሮ ወደ ሆንግ ኮንግ ተሰደደ። በዚያም በአንድ ትንሽ ሆቴል ውስጥ በወጥ ቤት ረዳትነት መስራት ጀመረ። በኤፕሪል 7 በ1954 ቤታቸው ውስጥ አንድ ልጅ ተወለደ። ስሙም ቻንግ ኮንግ ሳንግ ተባለ። ዓለም ወደፊት በጃኪ ቻን ታውቋለች። ለጊዜው ግን ይህንን ልጅ እንተውና ወደ አባቱ ትግል እንመለስ። አባቱ ቻርለስ ሆንግ ኮንግ ውስጥ በወጥ ቤት ረዳትነት ቢሰሩም ደሞዛቸው በጣም አነስተኛ ስለነበረ ቤተሰቡን ማስተዳደር አልቻሉም። ወጪዎችንም መሸፈን በማይችሉበት ደረጃ ላይ ሲደርሱ ወላጆቹ አንድ ከባድ ውሳኔ ወሰኑ። ጃኪ ገና የ7 ዓመት ልጅ እያለ ወላጆቹ የተሻለ እድል ፍለጋ ወደ አውስትራሊያ ሲያቀኑ ትንሹን ልጅ ጃኪን ግን ቻይና ድራማ አካዳሚ ወደ ተባለ ትምህርት ቤት ላኩት። ይህ ትምህርት ቤት ግን ስሙ እንደሚለው ተራ የጥበብ ቦታ አልነበረም። ይልቁንም እንደ ሙሉ ወታደራዊ ካምፕ ነበር። ህይወት በዚያ ግቢ ውስጥ እጅግ መራራ ነበረች። በየቀኑ 11 ሰዓት መነሳት ግዴታ ነበር። ለ10 ሰዓታት የሚቆይ አድካሚ የማርሻል አርት ስልጠናና ማንኛውም ስህተት ከሰሩ ደግሞ በወታደራዊ ደረጃ የሚፈጸም ቅጣት ይጠብቃቸው ነበር። ጃኪ ግን በሚገርም ሁኔታ ፈጣን ተማሪ ነበር። በዚያ ስቃይ ውስጥ አልፎ በአጭር ጊዜ ውስጥ የቡድን መሪ ሆነ። 7ቱ ትናንሽ እድለኞች ወይንም ሰቨን ሊትል ፎርቹንስ በመባል በሚታወቀው ዝነኛ ቡድን ውስጥ አባል ለመሆን በቃ። ቡድኑ ፎርቹናስ ተብሎ ይጠራ ነበር። ዋና ስራቸው የቻይናን ጥንታዊ የኦፔራ ጥበብ ለሰዎች ማቅረብ ነበር። ጃኪ ትምህርቱን ሲያበቃ ግን ዓለም በሚገርም ፍጥነት እየተለወጠች ነበር። ቻይናውያን ለጥንታዊ የኦፔራ የነበራቸው ፍቅር እየቀነሰ መጣና ትኩረታቸው በሙሉ ወደ ሲኒማ ዞረ። ጃኪም ለኑሮ ሲል የግድ ወደ ካሜራ ፊት መግባት እንዳለበት ተረዳ። እናም የጃኪ ቻን የፊልም ዓለም ጅማሬ እዚህ ጋር ሆነ። በ1970ዎቹ የሆንግ ኮንግ የፊልም ኢንዱስትሪ ውስጥ የአክሽን ፊልሞች ፍላጎት ጣሪያ ነክቶ ነበር። ለእያንዳንዱ ዳይሬክተር ደግሞ ደፋርና አደገኛ ትዕይንቶችን የሚሰሩ ሰው ወይንም ስታንትማን ያስፈልገው ነበር። ከነዚያም ደፋር ወጣቶች አንዱ ጃኪ ቻን አንዱ ነበር። እነዚህ አደገኛ ትዕይንት ሰራተኞች በወቅቱ እንደ ክራሽ ቴስት ዳሚ ነበር ጥቅም ላይ የሚውሉት። ክራሽ ቴስት ዳሚ ማለት መኪናዎች አደጋ ሲገጥማቸው ምን ያህል ጉዳት እንደሚደርስ ለመፈተሽ በመኪና ውስጥ የሚቀመጡ ሰው ሰራሽ አሻንጉሊቶች ማለት ነው። ጃኪና ጓደኞቹ ልክ እንደነዚህ አሻንጉሊቶች ነበሩ። በከፍተኛ ሁኔታ ቢቆስሉም ምንም አይነት የኢንሹራንስ ድጋፍ አልነበረም። በእንዲህ ያለ አነስተኛ ክፍያ ከህንፃ ላይ መዝለል፣ መስታወት መስበር እና አንዳንዴም በእውነተኛ መደብደብ የዕለት ተዕለት ስራቸው ነበር። በዚህ መሃል ግን በጃኪ ህይወት ውስጥ ዳይሬክተር ቹሞ ገባ። በጃኪ አስገራሚ የአክሮባት ችሎታ በጣም በመገረም ዘ ሊትል ታይገር ኦፍ ካንት በሚለው ፊልም ላይ
የመሪነት ሚና ሰጠው። ነገር ግን ፊልሙ ሳይታሰብ ከፍተኛ ኪሳራ አስተናገደ። መቼ መጥቶ መቼ እንደሄደ ማንም አላወቀም። ጃኪ በዚህ በጣም ተስፋ ቆረጠ። ለትወና አልተፈጠርኩም ብሎ በማሰብ ሁሉንም ነገር እርግፍ አድርጎ ትቶ ወላጆቹ ጋር ለመሆን ወደ አውስትራሊያ ተጓዘ። በዚያም የግንባታ ስራ ላይ ተሰማራ። በግንባታ ቦታ ላይ ጃክ የተባለ አውስትራሊያዊ ሱፐርቫይዘር አገኘ። እርሱም ቻንግ ሆንግ ሳንግ የሚለውን የቻይና ስም መጥራት በጣም ይቸገር ነበር። አንድ ቀን ጃክን እንዲህ አለው፣ የቻይና ስምህ በጣም ከባድ ነው። ከዛሬ ጀምሮ ትንሹ ጃክ ብዬ እጠራሃለሁ አለው። ቀስ በቀስም ሁሉም በፈገግታ ጃክ እያለ መጥራት ጀመሩ። በዚያም ቻንግ ኮንግ ሳንግ ዛሬ መላው ዓለም የሚያውቀውን ጃኪ ቻን ሆነ። ነገር ግን ጃኪ በአውስትራሊያ አዲሱ ህይወቱ ገና መረጋጋት ሳይጀምር በድንገት ከሆንግ ኮንግ አዲስ ያልተጠበቀ ጥሪ መጣለት። በወቅቱ ዝነኛ በነበረው ፊስት ኦፍ ፊዮሪ ፊልም ላይ እንደ አደገኛ ስታንትማንት እንዲሰራ ተጋበዘ። ጃኪም እድሉን ተጠቅሞ ወደ ኮንግ ኮንግ ተመለሰ። በ1972 ታዲያ ጃኪ ቻን ከማይረሳውና ከታላቁ ብሩስ ሊ ጋር ለመጀመሪያ ጊዜ አብሮ መስራት ጀመረ። ያንን ታዋቂ የጃፓን ዶጆ የውጊያ ትዕይንት ታስታውሳላችሁ? ልጅ እያለን ያየነው ብሩስ ሊ ሁሉንም የጃፓን ተዋጊዎች እንደ ቅጠል የሚያረግፍበት። አዎ፣ ጃኪም በዚያ ትዕይንት ላይ ከሚደበደቡ ተዋጊዎች አንዱ ነበር። ምንም እንኳን በዚያ ፊልም ወቅት ብሩስ ሊ ጃኪን ባያስተውለውም በ1973 ኢንተር ዘ ድራገን ፊልም በሚቀረጽበት ወቅት በአንድ የውጊያ ትዕይንት ላይ ብሩስ ሊ እንጨቱን በፍጥነት ማሽከርከር ነበረበት። ብሩስ ሊ እንጨቱን በኃይል ሲያሽከረክር ግን ሳይታሰብ አንዱ ምት በጃኪ ፊት ላይ አረፈ። ጃኪ ቻን በወቅቱ ምንም እንኳን ቢጎዳም በታላቁ ብሩስ ሊ በመታቀፉና በመጠየቁ ብቻ ስቃዩን ረሳው። He's my superhero. ህይወት በዚያ መልኩ በተስፋ እየቀጠለች ነበር። ነገር ግን ጁላይ 20 ቀን በ1973 መላውን ዓለም በተለይም የሆንግ ኮንግ የፊልም ኢንዱስትሪ ያናወጠ መርዶ ተሰማ። ብሩስ ሊ ገና በለጋ ዕድሜው ከዚህ ዓለም በሞት ተለየ። የብሩስ ሊ ድንገተኛ ሞት መላውን ዓለም ብቻ ሳይሆን የሆንግ ኮንግ የፊልም ኢንዱስትሪ ትልቅ አደጋ ውስጥ ከተተ። በ1970ዎቹ ምዕራባውያን ሀገራት የሆንግ ኮንግ ፊልሞችን እንደ ዝቅተኛና ተራ ደረጃ ፊልሞች ነበር የሚያዩዋቸው። ይህንንም አመለካከት ለመቀየር ታስቦ የተሰራው ኢንተር ዘ ድራገን ፊልም ትልቅ ተስፋ ጥሎ ነበር። ነገር ግን ዋናው ኮከብ ብሩስ ሊ በመሞቱ የኢንዱስትሪው የወደፊት ዕጣ ፈንታ በጨለማ ተዋጠ። በዚህ አስቸጋሪ ወቅት ነበር ዳይሬክተር ሎዌ አንድ ሀሳብ የመጣለት። እሱም ጃኪ ቻንን ሁለተኛ ብሩስ ሊ አድርጎ ማቅረብ ነበር። በዚሁ ኒው ፊስት ኦፍ ፊዮሪ የተሰኘው ፊልም ተወለደ። ዳይሬክተሩ ጃኪ በሁሉም እንቅስቃሴው በአመለካከቱና በቁጣው ብሩስ ሊን እንዲመስል ከፍተኛ ጫና ያደርግበት ነበር። ነገር ግን ትልቁ ችግሩ የሁለቱ ተዋናዮች ጠባይና ስብዕና ሰማይና ምድር ነበር። ብሩስ ሊ በጣም ቁም ነገረኛና አስፈሪ ተዋጊ ሲሆን፣ ጃኪ ቻን ግን በተፈጥሮ ተጫዋችና ፈገግታ የሚቀድመው ሰው ነበር። To learn from Bruce Lee, you have to do this kind of style. Boom, 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 ጃኪ ለዳይሬክተሩ እኔ ብሩስ ሊ አይደለሁም መሆን አልችልም ብሎ ደጋግሞ ቢናገርም ዳይሬክተሩ ሎዌ ግን ሊሰማው አልፈለገም። በ1976 ፊልሙ ለተመልካች ቀረበ። ነገር ግን የፈሩት አልቀረ። ተመልካቹ ጃኪን እንደ ሁለተኛ አዲሱ ብሩስ ሊ ሊቀበለው አልቻለም። We have to do something. Okay, let's do totally different than Bruce Lee. When he kick high, we kick low. When he do the serious face, oh, Jackie, just be yourself. You just be yourself. I said, okay. ዳይሬክተር ሎዌ ግን ተስፋ አልቆረጠም ነበር። ጃኪን በብሩስ ሊ ኮፒነት ለማቅረብ 5 ጊዜ ያህል ደጋግሞ ሞከረ። ነገር ግን ጃኪ ቻን የሌላ ሰው ጥላ ሆኖ መኖር እንደማይችል ለዓለም ያሳየው በዚያ ጊዜ ነበር። የኢንዱስትሪው አዘጋጆች ጃኪን የብሩስ ሊ ኮፒ ለማድረግ በሚጥሩበት በዚያ አስቸጋሪ ወቅት አንድ ሰው ለጃኪ ልክ እንደ አምላክ መጣለት። እርሱም ዳይሬክተር ፒንግ ነበር። ይህ ዳይሬክተር ከሌሎች ለየት የሚያደርገው ነገር ቢኖር በጃኪ ተጫዋች ጸባይና ቀልድ ውስጥ አንድ ትልቅና አዲስ ችሎታ ማየቱ ነበር። እናም ስኔክ ኢን ዘ ኤግልስ ሻዶስ የተሰኘው ፊልም ተሰራ። ፊልሙ ለተመልካቾች ሲቀርብ ዓለም በድንጋጤና በአድናቆት ተሞላች። ምክንያቱም ጃኪ አክሽንና ኮሜዲን ቀላቅሎ አዲስ የማርሻል አርት ዘውግ ፈጥሮ ነበር። በዚሁ በተሳካለት ዓመት ደግሞ ሌላኛው ድንቅ የሆነው ፊልም ድሪንክ ማስተር መጣ። በዚህ ፊልም ላይ ጃኪ ድብድብ ብቻ ሳይሆን በምቶችና በሳቅ የተሞላ ድንቅ የሆነ የዳንስ ትዕይንት የመሰለ እንቅስቃሴ ያቀረበ። ፊልሙ ትልቅ ስኬት አስመዘገበ። ጃኪ ቻንም በዚሁ ቅስፈት የሆንግ ኮንግ ትልቁ የአክሽን ኮከብ ሆኖ በዓለም አደባባይ ወጣ። ጃኪ ቻን ዝነኛ እየሆነ ሲመጣ ፊልሞች ላይ የሚያሳያቸው አደገኛ ትዕይንቶች እብደት ሌላ ደረጃ ላይ ደረሰ። ጃኪ ቻን ለስራው ያለው ፍቅርና ቁርጠኝነት ከህይወቱ በላይ ነበር። ለምሳሌ በ1985 ፖሊስ ስቶሪ ፊልም ላይ ከአንድ ትልቅ ሞል 3ኛ ፎቅ ላይ በእውነተኛ ኤሌክትሪክ አምፖሎች በተሞላ የብረት ዘንግ ተንሸራቶ መሬት መውረድ ነበረበት። ዳይሬክተሩ አክሽን ሲል ጃኪ ምንም ፍርሃት ሳይታይበት መስታወቶችን እየሰበረ ቁልቁል ወረደ። በዚህም አደገኛ ትዕይንት ምክንያት የሁለተኛ ደረጃ ቃጠሎ፣ በመስታወት የመቆረጥና የዳሌ አጥንት መውለቅ ጉዳቶች ደረሰበት። ነገር ግን ከሁሉ የከፋው
በ1986 አርመኒ ኦፍ ጋድ በሚቀረጽበት ጊዜ የሆነው ነው። ጃኪ ከዛፍ ላይ መዝለል ነበረበት። ነገር ግን ባልታሰበ ሁኔታ ሚዛኑን ስቶ በጭንቅላቱ መሬት ላይ ወደቀ። የራስ ቅሉ ተሰበረና አንድ የአጥንት ቁራጭ ጭንቅላቱ ውስጥ ገባ። የውስጥ ደም መፍሰስም ጀመረ። ሐኪሞቹ ይህንን ደም ለማቆምና ሕይወቱን ለማዳን ጭንቅላቱ ውስጥ የፕላስቲክ መዝጊያ ወይንም ፕለግ ጨመሩ። My whole body is numb. Then somebody pushed my back. Don't move. I said, what? Then later on, my body, I feel not numb anymore. I feel my ear, the blood. Oh no! This ear have something problem. I still have a hole in my head. Ooh, oh man! There's a hole in your head. Oh, he's got a hole in his head. What do you keep like spare change up there? What? I'm bowling with Jackie Chan. Oh my God! Yes, 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 yes. And I fractured my skull. Yeah. ወዳጆች ጃኪ በስራው ዘመን ሁሉ ከራስ ጸጉሩ እስከ እግር ጥፍሩ ድረስ አደጋ ያልደረሰበት የሰውነት ክፍል የለም ማለት ይቻላል። ቁርጭምጭሚት፣ የጎድን አጥንት፣ ትከሻ፣ ጀርባ፣ አንገት በቃ ያልተሰበረ አጥንት አልነበረውም። እንዲያውም ጃኪ በሚቀረጽበት አካባቢ በሚገኙ ሆስፒታሎች ውስጥ ለእርሱ የሚሆን አንድ ክፍል ሁል ጊዜ አስቀድሞ ይይዝ ነበር። ይህ ሰው ለህልሙ የከፈለው ዋጋ አጥንትን የሚሰብር ነበር። ቀስ በቀስም የጃኪ አስደናቂ ትዕይንቶች ወሬ በዓለም ዙሪያ ተሰማ። ምዕራባውያን የሆንግ ኮንግ ፊልሞችን በቁም ነገር ማየት ጀመሩ። የታላቁ ብሩስ ሊ ተልዕኮ ጃኪ ዳር አደረሰው። ነገር ግን ጃኪ አሁንም ሌላ አዲስና ትልቅ ዓላማ ሰንቆ መነሳቱን ዓለም ገና አልተረዳችው ነበር። ይህም ተልዕኮ ሆሊውድ ነበር። በ1980ዎቹ መጀመሪያ ጃኪ ወደ ሆሊውድ ለመሄድ ሲያስብ በአሜሪካ የተደረገለት አቀባበል በጭብጨባ ሳይሆን በንቀት ነበር። ለእነሱ ጃኪ ተራ የቻይና አደገኛ ትዕይንት ሰራተኛ ወይንም ስታንትማን ብቻ ነበር። የእርሱ ቀልድና ማርሻራት በሆሊውድ ውስጥ እንደ ቁም ነገር አልተቆጠረም ነበር። ለዚሁ ትልቁ ማስረጃ በ1980 የወጣው ዘ ቢግል ብሮብል እና ዘ ካነን ቦል የተሰኙ ፊልሞች ናቸው። በኋለኛው ፊልም ላይ ጃኪ 4 ንግግሮችና የ8 ደቂቃ የካሜራ ላይ ቆይታ ብቻ ነበር የተሰጠው። ጃኪ ግን ተስፋ አልቆረጠም። አንድ ቀን አሳያችኋለሁ በሚል ወኔ ወደ ሆንግ ኮንግ ተመልሶ ስራውን ቀጠለ። ነገር ግን በ1995 ጃኪ ረሽ ወር የተሰኘ እስክሪፕት ደረሰው። መጀመሪያ ላይ እንግሊዝኛ ስለማላውቅ አልሰራም ብሎ አንገራግሮ ነበር። ዳይሬክተሩ ግን እንዲህ አለው፣ ኮሜዲው እኮ ራሱ አንተ ነህ። አንተ የተሰባበረ እንግሊዝኛ ስትናገር ሰዎቹ ደግሞ ይስቃሉ አለው። ራሽ አወር ለተመልካች ሲወጣ ጃኪ ቻን በአሜሪካ ቦክስ ኦፊስ ላይ ታላቅ ድል ተቀናጀ። በ33 ሚሊዮን ዶላር የተሰራው ፊልም 250 ሚሊዮን ዶላር አተረፈ። በመጨረሻም ሆሊውድ ጃኪ ቻንን በክብር ተቀበለው። ከዚያ በኋላ ሻንግሃይኑ፣ ዘ ታክሲዶ እና አራውንድ ዘ ወርልድ ኢን 80 ዴይስ ጃኪ ቻንን በሆሊውድ ንግስናው አጸኑት። ጃኪ እድሜው የገፋ ሲመጣ አንድ ትልቅ ለውጥ ማድረግ እንዳለበት ተረዳ። ትኩረቱን ከከባድ ድብድብና ሰርከስ መሰል እንቅስቃሴዎች ወደ ጥልቅ ትወናና ቁም ነገር ወደ ታከለባቸው ፊልሞች መለወጥ ጀመረ። በዚህ ጊዜ ነበር እንግዲህ የጃኪ የሆሊውድ ቅርስ ተብሎ የሚታሰበው ዘ ካራቴ ኪድ የተሰኘው ፊልም የመጣው። ጃኪ በዚህ ፊልም ላይ የሚስተር ሃን ሚናን ተወነ። ተመልካቾች ጃኪን ለመጀመሪያ ጊዜ እንደ ታታሪ መሪ በተለየ ስሜት አዩት። የብዙዎች አይን በእንባ ረጠበ። ጃኪ ቻን መደባደብ ብቻ ሳይሆን በጥልቅ ትወና የሰዎቹንም ልብ መንካት እንደሚችል ለዓለም አስመሰከረ። ከዚያ በ2016 ከ200 ፊልሞች በኋላ ጃኪ ቻን የክብር ኦስካር ወይንም ዘ ላይፍ ታይም አቺቭመንት ኦስካር አገኘ። ጃኪ ይህንን ሽልማት ሲቀበል ግን እንዲህ አለ፣ ይህ ሽልማት የእኔ ብቻ አይደለም፣ በየቀኑ ለሚቆስሉ፣ አጥንታቸው ለሚሰበር ነገር ግን እውቅና ለማያገኙ አደገኛ ትዕይንት ሰራተኞች ወይም ስታንትማኖች መታሰቢያ ይሁን አለ። ብዙ ጊዜ እንዲህ አይነት ሽልማት ያገኘ ሰው ጡረታ ይወጣ ነበር። ጃኪ ግን ሽልማቱን በመደርደሪያው ላይ አስቀምጦ ትወናውን ቀጠለ። ዘ ፎረን እና ኩንጉፉ ፓንዳ የመሳሰሉ ፊልሞችን ጃኪ እስከ መጨረሻው መስራት እንደሚችል አረጋግጧል። እንደዚሁም በቅርቡ በተለቀቀው ዘ ካራቴ ኪድ ሌጀንድ በተሰኘው ፊልም ላይ በድጋሚ የሚስተር ሃንን ሚና ተመልሶ በመወጣት እድሜው ለጥበብ ፍቅር እንቅፋት እንደማይሆንበት ለዓለም በድጋሚ አስመስክሯል። ዛሬ ጃኪ ቻን ተዋናይ ብቻ አይደለም፣ ይልቁንም በተደጋጋሚ ውድቀት ውስጥ ላለፉ ሰዎች ሁሉ ያው ምሳሌ ነው። ወዳጆች የዛሬው ላባችሁና ጥረታችሁ ዛሬ ዋጋ የሌለው ቢመስልም ወደፊት ግን እያንዳንዱ የላብ ጠብታ ታሪካችንን ነው የሚጽፈው። የሰዎች ስድብ ወደ ጭብጨባ መለወጡ አይቀርም። ምክንያቱም እውነተኛ ጀግና የራሱን ታሪክ ራሱ የሚጽፍ ነው። እስካሁን ስለተከታተላችሁኝ እጅግ አርጌ አመሰግናለሁ። አሁን ደግሞ ወደ ሽልማቱ ጥያቄ እንለፍ። ጃኪ ቻን በ1986 አርመኒ ኦፍ ጋድ በሚቀረጽበት ወቅት ለደረሰበት አደጋ ሐኪሞች ደሙን ለማቆም ጭንቅላት ውስጥ የጨመሩት የፕላስቲክ መዝጊያ ስሙ ምን ይባላል? መልሳችሁን አሁኑኑ ኮሜንት ላይ አስፍሩልኝ። ቪዲዮን ከወደዳችሁትና ካስተማራችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ሳምንት በአዲስ ቪዲዮ እስከምንገናኝ እስከዚያው ጤና ይስጥልኝ። እኔ ዲጄ ማሴ ነኝ።